ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የሉና ተጋድሎ ተጠናክሮ እንደቀጠለ ነው። ያገዛዙ ወታደሮች በአገኙት አጋጣሚ እጅ መስጠታቸው ተጠናክሮ በቀጠለበት በዚህ ወቅት የአብይ አህመድ አገዛዝ በሰራዊቱ የመዋጋት አቅምና ሞራሉ ላይ ከፍተኛ ስጋት እንዳለው እየተነገረ ነው። በቅርቡም ከትግራይ ክልል አካባቢ በዙሪያ ከቦ ከነበረባቸው ስፍራዎች ሰራዊቱን በከፊል ወደ መሃል ሀገር ያሻገረውም አንድም የወታደሩ የመዋጋት ሞራል እየወደቀ ከመምጣቱ ጋር የተያዘ እንደሆነ ነው አንከር ሚዲያ በደረሰ መረጃ የሚያመለክተው። ባለፉት አንድ ዓመታት ከ42000 በላይ የአገዛዙ ወታደሮች ባገኙት አጋጣሚ በምርኮ እጅ በመስጠትና በተለያዩ መንገዶች ከሰራዊቱ መለየታቸውን ሪፖርቶች ያመለክታሉ። የአብይ አህመድ አገዛዝ በእግረኛ ሊዋጋ የሚችልለት የሰራዊት ኃይል እየተመናመነ ለመሆኑ መረጃዎች በስፋት እየወጡ ይገኛሉ። በሌላ በኩል የአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ሰላማዊ ሰዎችን እየጨፈጨፈ መሆኑም እንደዚሁ ተባብሶ የቀጠለበት ሁኔታ ነው። በዚህ ባለፉት 2-3 ቀናት ውስጥ የታየው በጎጃም ሰሞኑን በድሮን ከፍተኛ ሆነ ድብደባ በመፈጸም 11 አገር ሽማግሌዎችን ጨምሮ ህጻናትን የገደለበት ክስተት መፈጸሙ የሚታወስ ነው። በአማራ ሳይንት እንደዚሁ በቤተክርስቲያን ላይ ከባድ የመሳሪያ ድብደባ በመፈጸም በርካቶችን ለሞትና ለመቁሰል አደጋ እንደዳረጋቸው ተሰምቷል። ይበንዲ እንዳለም በጎንደር አንድ ኢማም መገደላቸው ታውቋል። የአብይ አህመድ የግጭት ስትራቴጂ አካል በሆነውና አሁን ደግሞ በሃይማኖት ላይ ያተኮረው በጎንደር ኢማሙን በመግደል ለማቀጣጠል የታሰበ እንደሆነ ነው ለማወቅ የተቻለው። በአጠቃላይ በአማራ ክልል የአብይ አህመድ አገዛዝ በተስፋ መቁረጥ የተለያዩ እርምጃዎችን እየወሰደ ነው። ከአውደ ውጊያ ውሎች በመጀመር ወቅታዊን ሁኔታ እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ከአውደ ውጊያ ውሎች እንጀምር። ለተመልካቾች በየጊዜው በአማራ ክልል የሚደረጉ የሉና ተጋድሎችን መረጃዎችን ከቦታው ከሚልኩልን መረጃ አቀባዮቻችን ጋር በመሆን በየጊዜው እያቀረብን እንገኛለን። ዛሬም እንቀጥላለን። እስቲ ወደ አንተ ልምጣ። አመሰግናለሁ መሳይ። እንግዲህ በጎጃም አካባቢ በጣም በርካታ ቦታዎች ላይ ውጊያ እየተደረጉ ይገኛሉ። የጎጃም ትግል ከብርጭቆ ከጠርሙሱ ወጥቶ አየሩ ሞልቶታል ማለት ይቻላል። ፍርሃት የለም። ሰራዊቱ ከህብረተሰቡ ጋር በጣም ተደራጅቶ ነው ወደ እንቅስቃሴ እየመጣ ያለው። ነገር ግን በዋናነት አሁን በተለይ መራይ አካባቢ ከባህር ዳር 40 ኪሎ ሜትር ርቀት ላይ ከምትገኘው መራይ ከምትባለው አካባቢ ላይ የተገኘው ድል እጅን ባፍ የሚያስጭን ብቻ አይደለም። ከዛሬ 2 ዓመት በፊት የፋኖ ኃይሎች በመራይ ከፍተኛ ጥቃት በፈጸሙበት ሰዓት የአገዛዙ ጦር ተሸንፎ ከተማዋን ከለቀቀ በኋላ ከባህር ዳር የመጣ የመካናይዝድ ጦር በከተማዋ ላይ ከ45 በላይ የሚገመቱ ወጣቶች በመናኸሪያ ውስጥ ራሳቸውን ደብቀው የነበሩ ወጣቶች የመናኸሪያ የቀን ሰራተኞች የቀን እንጀራ ፈልገው ዘው ከተማ ላይ ማደሪያ እንኳን የሌላቸው ወጣቶችን አውጥቶ አስፓልት ላይ የረሸነበትን 10 እጥፍ አርጎ ነው ብድር የመለሰው። ነገር ግን ወደዚህ ድል ከመሄድ በፊት እንደው እዛ አካባቢ አንድ አጭር ነገር እንደው ማለት ፈልጋለሁ። እዚህ መራይ አካባቢ በጣሊያን ወረራ ወቅት አንድ በጣም ስመጥር ጀግና ነበረ፣ አበረ ይማም ይባላል እና የጣሊያን ጦር በዛ አካባቢ በሚንቀሳቀስበት ሰዓት ከሱ ጋር 5 ሆነው የጣሊያን ጦር በገፍ እየተንቀሳቀሰ ባለበት ሰዓት ገዳይ መሬት ላይ ጠብቀው ከ20 በላይ የጣሊያን ጦር ማርከው መሳሪያውን አስወርደው ጫማውን አስወልቀው መራይ ከተማ ላይ ይዞ ሲገባ የመራይ አካባቢ ህዝብና የዛ ሜጫ የሚባለው አካባቢ ህዝብ ምን ብሎ ገጠመለት? አበረ ይማም የጣሊያንን ጦር ነዳው እንደላም ተብሎ ተዘፍኖለታል። አሁንም የዛ አካባቢ የፋኖ ኃይሎች የአያታቸውንና የአባታቸውን የአበረ ይማምን ታሪክ ነው የደገሙት። እጅግ በጣም የሚያስደስት ድል ነው የፈጸሙት። እንግዲህ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ በሜጫ ወረዳ ዋና ከተማ መራይ አቅራቢያ አማሪት በተባለች ከተማ ላይ በዙሪያዋ በተደረገ ማጥቃት ከ100 በላይ የሚገመት የአገዛዙን ጦር በመደምሰስ 35 የአገዛዙን ጦር እጅ እንዲሰጥ በማድረግ በርካታ ተተኳሾችን በመማረክ ድል በድል ሆነዋል። 52 ክላሽ በእጃቸው አስገብተው 1 ብሬን 2 አይኮም ሬዲዮኖች እንዲሁም የክላሽ ተተኳሽ 2510 የብሬን ተተኳሽ 250 ማርከዋል። የአገዛዙ ጦር በሄደበት መሸነፍ የማይሰለቸው አማሪት የምትባለው ከተማ በትናንትናው ዕለት የከተማው ነዋሪ እጅግ በጣም ደስታውን አልችል ብሎ ከፋኖ ኃይሎች ውጊያው ከማለቁ በፊት ቤት ዘግተው ሲጠብቁ የነበሩ ወጣቶች እየጨፈሩ ወደ ፋኖ ነው የተቀላቀሉት። እንግዲህ በሚዲያ ሲለቀቅ እንዳየነው የተማረከው ሰራዊት ደክሞናል፣ እንደው እውነት ለመናገር ከጦርነት ወደ ጦርነት እያዞረ ፈጀን ሰልችቶናል በማለት መግለጫ እየሰጡ ነው የሚገኙት። ይህ በእንዲህ እንዳለ በትናንትናው ዕለት እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ109ኛ ኮር
99ኛ ክፍለ ጦር 3 የአገዛዙን ጦር ምሽጎች በመስበር ብዛት ያለው የአገዛዙ ጦር መደምሰስ መቻላቸውን አስታውቀዋል። በተለይ የአገዛዙ ጦር ከደንበጫ ከተማ ተነስቶ ወደ አማኑኤል ከተማ ወይንም 20 ኪሎ ሜትር ርቀት ላይ ወደምትገኝ ማቻከል ወረዳ ዋና ከተማ አማኑኤል ከተማ አካባቢ እንቅስቃሴ በሚያደርግበት ሰዓት የአገዛዙ ጦር ከባባድ መሳሪያዎችን የቡድን መሳሪያዎችን ታጥቆ ሲንቀሳቀስ ቀድሞ መረጃው የደረሰው የፋኖ ኃይሎች ቆረጣ በመፈጸም 15 የአገዛዙ ጦር ሲመቱት 13ቱን ማቁሰል መቻላቸውንና በተደረገ ውጊያም ወደ ደንበጫ ተመቶ ተበትኖ እንደተመለሰና የወደቁትን የራሱን አስክሬኖች እንኳን ማንሳት አለመቻሉን ነው ለማወቅ የተቻለው። እንግዲህ ይሄ ውጊያ ከተደረገ በኋላ በደብረ ኤልያስ፣ ማቻከል ወረዳ፣ ጎዛመን ወረዳ እንዲሁም ደንበጫ ወረዳዎች ላይ በተደረጉ ውጊያዎች ከባድ ክሳራ ያስተናገደ መሆኑን ለማወቅ ተችሏል። በደብረ ማርቆስ ከተማም እንዲሁ የአገዛዙ ኃይል አስመርቆ በደብረ ማርቆስ ከተማ ለአንድ ሳምንት ሲያሰለጥናቸው የነበሩ የፓራ ኮማንዶ ኃይሎችን አሰልጥኖ ወደ እነዚህ የውጊያ ቀጠናዎች ለማምጣት በሚንቀሳቀስበት ሰዓት አሁንም የአገዛዙ ጦር ገና ክላሽና መሳሪያ አነጣጥረው መተኮስ የማይችሉ ወጣት ልጆችን አፍኖ ወደ ስልጠና አስገብቶ የነበረና ወደ አሁንም ወደ ጦርነት ለመላክ እንቅስቃሴ እያደረገ መሆኑን የተረዱት የፋኖ ኃይሎች በተለያዩ ቦታዎች ላይ በቆረጣ እጅ እንዲሰጡ በማድረግ በርካታ የአገዛዙ ጦር እጅ እንዲሰጥ መደረጉን ነው ለማወቅ የተቻለው። በሌላ ዜና እንዲሁ የ106ኛ ኮር 2ኛ ክፍለ ጦር በሰሜን ወሎ ከጋሸና ከተማ አቅራቢያ በመነሳት ወደ መቄት ወረዳ እንቅስቃሴ በሚያደርግበት ሰዓት በተፈጸመ ፈጣን የደፈጣ ጥቃት በርካታ የአገዛዙ ጦር አባላትን መግደል መቻላቸውን የአማራ ፋኖ ሚኒሊክ እዝ ህዝብ ግንኙነት አስታውቋል። የአገዛዙ ጦር ከጋሸና ከተማ ወደ መቄት ሲጓዝ ገጣጢት በተባለ ቦታ ላይ በፋኖ ኃይሎች በተከፈተበት የደፈጣ ጥቃት በርካታ ኃይሉ ተመቶ ወደ ጋሸና ከተማ ተበትኖ እንደተመለሰ ለማወቅ ተችሏል። በዚሁ አካባቢ እንዲሁ ለፋኖ እጅ የሰጠው የአገዛዙ ጦር በርካታ እንደሆነና አሁንም በገደል ገብተው እጃቸውን እግራቸውን ተሰባብሮ በአካባቢው ማህበረሰብ ዘንድ ከፋኖዎች ጋር በጋራ በመቀናጀት ህይወታቸውን ለማዳን ጥረት እየተደረገ እንደሆነና የአገዛዙ ጦር ከጋሸና ከተማ ወደ አራቱም የመውጫ አቅጣጫዎች መውጣት እንዳልቻለና መቄተንም አካባቢ ለመቆጣጠር ጥረት ሊያደርግ አልቻለም። ወደ ላሊበላም ድብኮ ወደምትባለውም አካባቢ መሄድ አልቻለም። ወደ ንፋስ መውጫ አካባቢ መጥቶ የደቡብ ጎንደር የተነጠቀውን ቦታም ለመቆጣጠር ሞክሮ አልተቻለም። በአጠቃላይ ሰራዊቱ የመዋጋት ሞራሉ እጅግ በጣም የተዳከመና አጋጣሚውን በመጠበቅ በውጊያ ሰዓት በቡድን የሆነ እጅ እየሰጠ እንደሚገኝ ለማወቅ ተችሏል። እንግዲህ የአገዛዝ ጦር ሁሉ ጊዜ እንደሚያደርገው በበርካታ አካባቢዎች ላይ በውጊያ በሚሸነፍበትና ከፍተኛ ክሳራ በሚደርስበት ሰዓት የአካባቢውን ማህበረሰብ በከባድ መሳሪያና በዘፈቀደ ብቻ ሳይሆን ሆን ተብሎ ታቅዶ በከተሞች ላይ መድፎችን ዙ 23ቶችን ዲሽቃና ሞርተሮችን በመተኮስ ሰላማዊ ሰዎችን እየገደለ ይገኛል።